ሶሻል ሚዲያ ላይ ይሄንን ነገር ለመቶ ሰው ሸር ካደረከው ይሄን ያክል ኸይር ይመጣልሃል አላደረከው ደግሞ መከራ ይመጣብሃል አይነት የሚለቁ ሰዎች አሉ። እንደዚህ ይታያል ነው የሚመጣውን ኸይርና የሚመጣውን መከራ ሶሻል ሚዲያ ላይ ያለ ሰው ሆነ የሚወስነው። ይሄ እንዲህ አይነት ተረት ለዚህ ለኹራፋት ተገዢ መሆኑ ህዝባችን በጣም የሚያሳዝን ነገር ነው። መዲና መስጊድ ኢማም ማነው ጠባቂ ነው አህመድ ከሚባል ሰው ተብሎ የዛሬ 33 ዓመት ጀምሮ ማውቀው የሚሰራጭ ወረቀት አለ። ድሮ እንዲህ እንዳሁኑ ሶሻል ሚዲያም ሳይኖር በፎቶኮፒ ሁሉ ያባዛው ነበር ሰው ጁሙዓ ምን ኸጥበበት ቦታ ይዘውልን ይመጣሉ። ይሄ ነገር እንዴት ነው? አህመድ የሚባል መዲና መስጊድ ጠባቂም የለም ብለው ዑለማዎች ራሱ ፈትዋ አድርገውበታል። በዘመኑ እዛ የሚባል ሰውም አልነበረም። በመናሚ አይቼ ሸሪዓ ከመናም አይወሰድም። ሸሪዓ የሚወሰደው ከቁርአን ከሱና ነው። የሰው ዕጣ ፋንታ ደግሞ የሚወስነው አላህ ረብል ዓለሚን ነው። ማንም ሰው ይሄን ካላደረክ በላይ ይወርድብሃል፣ ይሄን ካደረክ እንዲህ አይነት ታገኛለህ ብሎ ከራሱ ሊናገረው የሚችለው ነገር የለም። ጠንቋዮችና አጭበርባሪዎች የሚሰሩት ነገር ነው። ይሄ ለእንዲህ አይነት ነገር ህዝባችን ሰለባ መሆኑ ምን ያህል የላላ ዓቂዳ እንዳለ የሚያሳይ ነገር ነው። ጦርና ነፍዕ በአላህ ሱብሓነሁ ወተዓላ እጅ ነው። አላህ መከራ ሊያመጣ ከፈለገ ያመጣል። ረሕመት ሊያዘንብ ከፈለገ እሱ ነው። ማ የፍተሕ ላሁ ሊናስ ሚን ረሕመትን ፈላ ሙምሲከ ለሃ ወማ ዩምሲክ ፈላ ሙርሲለ ለሁ ሚን ባዕዲህ። አላህ ለሰዎች የሚከፍተው እዝነት ካለ ማንም አቃቢ የለው። አላህ ለአንተ ሊያደርስ የፈለገውን ሰው የትኛው ኃይል ነው ሊያቅበው የሚችለው? ሊያመጣው የፈለገውን መከራም የሚገፈትር አካል የለም። ወደ እሱ ሸሽተን እሱኑ የላከውን መከራ መክትል ብሎ በመሸሽና በመለመን ካልሆነ በስተቀር። ይሄ ደግሞ የዓቂዳ መሰረታዊ ነገር ነው። ላኢላሃ ኢለላህ እኮ አንዱ ተፍሲሩ ይሄ ነው። ነፍዕና ضር በአላህ እጅ እንጂ በማንም የለም። ስለዚህ ጉዳትን ከልክልልን ብለን የምንለምነው ጥቅምን አምጣልን ብለን የምንከጅለው አንድ አላህ ብቻ ነው። ማንም ሰው በዚህ መልኩ ሊያስፈራራን አይገባም። ሐታ ሐዲስ ለምን አይሆንም? ይሄን ሐዲስ ካላሰራጨህ እነመል አዕማል ቢንኒያት ተርጉሞ ሲያበቃ ይሄን ካላሰራጨህ በላይ ይወርድብሃል ቢልህ ይሄ ተገቢነት አለ። ማሰራጨት ወደ አላህ ከምንቀርብባቸው ነገሮች የሆነ ትልቁም ነገር ነው። ይሄ ሐዲስ ማሰራጨት፣ ቁርአን ማሰራጨት ግን በዚህ መልኩ አይደለም ሸርዑ የመጣው የራሱ መንገድ ያለው። ስለዚህ እንዲህ አይነት ነገር ማመን ፍጹም ስህተት ነው ማለት ነው። ጀዛኩሙላህ። ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون.